መጣሽ እንዴ? ሸርባ ወጥብኝ እሱ ነው እንዴ? አስደንግጣ ረፈ ምን ልትሆኚ ነው? ሶሊያና አረስጭው አየሽ? ቤቲ ስርዓት ይኖርሽ። አታስጨው አትናገር። ጌታ ምስክሬ አንድ ሴት እንዳትናገር። አንቺ ረፊ አራሰራ ቢቴኬር ምን ቢቴኬር ዋት አየሻ? ጽጌረዳ ምን አልሽ? ኧረ ተከበር ሰውዬ። በጣም ነው እንዴ የምታሽቃብጡት? እና ለወንድማችሁ ለኔስ መጀመሪያ ማመክ ለምን ያለበት ተቀቃቃሉ። እሺ ቆይ ብቻዋን መብላት ትልመድ ነው የምትሉት? አይደለም ይሄ ቆይ ስርዓት የትኛው ነው? ቢሆነ ነው ጌታ ይሄ የህፃን ነው። እኔ ያው ሲስረው ችግር ስለሌለው ነው እንጂ እኔ ይሄ ህፃን ነው። ጌታ እሱ ደግሞ ትልቅ ሰው ነው። ቆይ ነው እንደዚህ አይነት ጨዋታ እየተጫወትሽ ነው አንቺ ጥፍራን አስወጣሽ ነበር ይገዛልሃል አንተ ነው። አትንቃት ጊዮርጊስ ወጥቼላችኋለሁ። ያውላችሁ ተከበር አልገባም። ከዚህ በኋላ አልገባም። ላይፍ ሲጀምር ግዛና አንጣላችሁ እሱ ማርያም እቺ ብስጥና ግዛና አንጣልኝ። እሺ አንቺ ለብለውና ገዛ ተታታለ ነው አቡቼ ቤት እኮ አለ። ምን ይሉት አንተ ሌስ ጎ ምናምን የምትባል ፓስፖርት ከሀገራችን አሰደዳችሁ እህቶቻችን ወሰዳችሁ እንዴ? ቀማና ይሉታ ወደ ፓስፖርት ይላል። እህትህ ላካት ቅጫማ ወንድሜ ገዛልኝ አለቃ ይበላብኝ። አዎ ይዛው ለምን አንድ ፍሬ ነው የበላሁት? ሲያብሰኝ ነው የቆየው እኮ ቤት እዛ ቤቱ ነው። አንድ ፍሬ ሲጭዋ ወዳችኋለሁ። አንተ ሙድ ተረብሾ ነው ናግባ ሰላም ተላችሁ ና ሰላም በላችሁ። ሙድ ቢረበሽ ምንድን ነው እሱ ላይ ነው ቢረበሽ እኛ ላይ ነው ሙድ። ሰላም ፋሚሊ እንዴት ናችሁ? ለሁሉ ሰው ሼር ላድርግ። ቆይ አረ ና እንጂ ሰሞኑንማ ቤቱና ያያ ተጣሉ አሉ። እውነት ነው እንዴ? አይ እኮ በዛ ናቸው። እኔ ነኝ እንዴ ገና ሳይጀምሩት ማሮች ገና ማይጀምሩት ፈጣሪ ተባረክ። አረ አንቺ እኮ እዚህ ጋር ስትሆኚ ጊፍት ጋላሪ ሊሞላ ነው ወጤ። ፈጣሪ ከባሌ ጋር አስማምተሃል ኑረኝ። አሜን። ከባሌ ጋር አስማማኝ። አሜን። ንጹህ ፍቅር ስጠኝ። ምቀኛም ቢበዛበት ያው እኛ እየተሻሻልን ኖረናል። ወደፊትም ተቻችለን አሜን አሜን። እሱን እየጸለይሽ ያዝልሽ። ወደፊትም ተቻችለን እንኑር። አሜን። ፍቅር ይስጠን። አሜን። ባሌና እኔ ፍቅር ይስጠን። አሜን። በጎናችን ያሉ ሰዎችን ከሚቀኑ ፍቅር ይስጣቸው። በእውነት ነገር ከዛ ድራሻቸውን ያጥፋቸው። አጎጨመት ነበር ድራሻቸው ይጥፋ። ከምንም በላይ የሚያስፈልገው ፍቅር ነው። ከዛ ጸባይ፣ ከዛ መከባበር ካለ ፍቅር ይኖራል ማሮቼ። ትክክል። መከባበር ካለ መናናቅ ካለ አበደን ምንም የሚሳካ ነገር የለም። ትክክል። ሲቆጣ ዝም የሚል ከሆነሳ እንደኔ ማለት ነው። ሲቆጣ ዝም እኔም እሱ ሲቆጣ ይዘም ካለወጥ እንደኔ ራሱን የቀየረ ሴት የለም። እንደኔ እውነት እግዚአብሔርን አይደለምና እውነት ቆይ ልንገራችሁ። ድምጽ ይልቅ ያያለተዋራ እንዴ ቀየርሹ እንዴ ድምጽ ልቀይረው ነው። ቆይ አነሳልሃለሁ። እንደኔ ማለት ነው። ምንም የማይሰማ ሰው የለም። ማንንም
ጭራሽ ማለት ነው ወደ ኋላ ምን ሴት አይደለሁም። ለምንም ነገር አይኑን አነቁሬው አይኔን ይወጣታል። አሁን ግን ሰማሮቼ እረፊ መለስ ስብር እረፍ ተመካክረን የሆነ ነገር ላይ አይሆንም ካልኩ አይሆንም ይሆናል ካልኩ ይሆናል። አሁን ያያና እንትና ግን ዘር ያስታርቃል። አዎ መታረቅ አለባችሁ። ማንም ደስ ይበለው ብላችሁ ምንም ማለት ነው። ለምን ማማጉታ አትማጉታ ምንድን ነው ይኸውላችሁ ማሮቼ፣ እኛ ቁጥ አሁን እናንተ ማረግ ያለበት አይደለም። አትማጉትም። ቆይ ለምን ነው ቀጣይ በቃ ጠፋው ጥፋት ነው ጥፋት ሲጀምር አንተ እዚህ ላይ ለምን አወራ? በውስጥ መፈታት ያለበት ነገር ስትገባ እኮ ነው እኔ ጋር ስልካታነሳ ብለህ ገባች። ይኸውልህ ማሬ ስማኝ ወንድሜ፣ እንደውም እውነት ነው ሂድ እሷ ጋር ስላርገው ይሄንን የምትሰጪኝ ባዶ ወረቀት ትሰጠኛለች እንዴ? በእናትህ እና ማለት ነው ልመርቃቸው አንተ ወደዛ ወጣ በልኝና ለምርቃኑ ስለማታስፈልግ አንተ አትበላ አያስፈልገኝም። ማሮቼ ውላችሁ ግቡ፣ ውላችሁ ግቡ። የሰው አያሳያችሁ፣ ንጹህ ፍቅር ይስጣችሁ። መልክም አቋምም ጅሪጃንካም አይኖራችሁ፣ የሰው ፍቅር ይስጣችሁ። እማምላክን ገንዘብ አይኖራችሁ፣ ቁመና አይኖራችሁ፣ ሀብት አይኖራችሁ፣ የሰው ፍቅር ከምንም በላይ እግዚአብሔር ምስክሬን፣ የሰው ፍቅር እኔም ማለት ነው ኧረ የድሮ ፎቶ ላሳያችሁ እና ደግሞ በጣም ብነግራችሁ ነገር ኮንፊደንስ ያስፈልጋል። ለምንም ነገር እዚህ ደረጃ የሆነ ሰው ቤት ለመስራት አሳባላችሁ አይደለ? እናንተ ያን ቤት ለመስራት ተጽዕኖና የሆነ ኮንፊደንስ ያስፈልጋችኋል። እናቴ ትሙት እኔን ለማሸማቀቅ በውስጥ ይመጡና የድሮ ፎቶ ያስቀምጡልኛል። ያችን አይደለም ያችን ግምጃን አይደለም ይችን ራሱ መቀየር እፈልጋለሁ። እናቴ ትሙት ያችን ግምጃን ሳይሆን ያችን ድሮ ቤተሰብ ጫና ላይ ያለች ግምጃን ሳይሆን ይችን አሁን ያለችውን ግምጃን ራሱ መቀየር በጣም እፈልጋለሁ። እናቴ ትሙት እውነቱን ስነግራችሁ ማለት ነው የሰው ልጅ ተፈጥሮ ራሱን ወደ ላይ ያወጣል አይደለ? ሰው ደግሞ ከበፊት ጀምሬ ማለት ነው እናቴ ትሙት ጥብርር ያልኩ ነኝ። ጥብርር ምንም ጉድፍድፍ የለብኝም። እግዚአብሔር ይመስገን። ምንም ነገር ማለት ነው ምንም ነገር እኔ ማውጣት ስለማልፈልግ ምንም ነገር ማውራት ስለማልፈልግ እንጂ የኩሩ ቤተሰብ ልጅ ነኝ። እናቴ ትሙት ራሴን ተሰጥሬ ቤተሰቦችን ማስከብሬ የምኖረው ገባችሁ? እንደማንም አጥቻ አባቴ አጎቴ እያልኩ መለጠፍ እችላለሁ። ስለዚህ እንኳን ያችን ድሮ ህፃን የነበረችውን ግምጃን የአሁኒቱን ግምጃን ማደስ እፈልጋለሁ። የሚቀረኝ ገና ብዙ አለ። አለማውራት፣ ጸባይ መግዛት፣ ማስተካከል ያሉብኝ ነገሮች ይኖራሉ እና ደግሞ ወደፊት መራመድ፣ ብዙ ነገር መያዝ ያለብኝን ነገር አለመያዝ መቻል፣ ብዙ ነገሮች አሉ። እነሱን ራሱ ማስተካከል ፈልጋለሁ። ብትችሉ ከኔ ትምህርት ውሰዱ፣ ባትችሉ ግን 12 አንድ ጊዜ አይደለም 32 ፎቶ የድሮ ፎቶ እያመጣችሁ ለጥፉ። በጣም እንዴ ይቺ ነው የቀየርኩት ያቺ እንደዚህ ያቺው ብዬር ማሰቡም ማምላክ ያቺ ራሴን ሰው እንደዚህ ነበርኩ ማለት ነው እላለሁ። እና ደግሞ በፊት ጎፈሬ ምናምን ፍሪ ስለሆንኩኝ እንደዚህ የመሆን ፍላጎት አለኝ። ገባች? እንደዚህ የመሆን ፍላጎት አለኝ፣ ግን እንደምሆን አላውቅም። እሆናለሁ ብዬ አስቤ አላውቅም። ፀጉሬን ተሰርቼ እንደዚህ ቀሚስ ለብሼ ምናምን አያለሁ ብዬ አስቤ አላውቅም። ራሴን አየው። አንድ ነገር ማየት አልቻላችሁም። እኔ ግን ራሴን ራሱ እየቀየርኩ ራሴን ማየት ጀምሬያለሁ። ስለዚህ ብትችሉ ኑሯችሁን ቀይሩ።
ሰው ህይወት እየገባችሁ አታደክሩ። ያ ሰው እየተራመደ እየሄደ ነው ራሱን የሚቀይረው። ያለው ጥካያችሁት ወይ ይቺ ልጅ ናት እንደዚህ ተቀየረች፣ በምን ተቀየረች ማለት ሲገባ አንተ ፎቶ ትለጥፋለህ። ለኔ ብርታት ነው ያን ነገር አልፌ መምጣቴ፣ ያችን ሴትዮ ወደዚህ መቀየሬ እና ታሪክ አለኝ ማለት ነው። እና ምን ልላችሁ ፈልጌ ነው፣ በራሳችሁ ኮንፊደንስ ይኖራችሁ። በራሳችሁ ኮንፊደንስ የሚባል ነገር አለ። ኩራት የማንም ውድቀት ማንም አይደለም እኮ ያን ነገር የሚያመጣው ከስራችሁ ያለ ሰው ነው። የእናንተ ማደግ የሚያሳዝነውና የሚያስከፋው ሰው ነው። ከስራችሁ ነው የሚመጣው፣ ከሩቅ ሰው አይመጣም። እግዚአብሔርን እና ተለውጣችሁ ይበልጥ እንደዛ የሆነ በቃ እኔ ድሮ ታይም እንደው እመልሳለሁ እንጂ የሆነ እየተቀየርኩ የመጣሁት ነገር አለ አይደለም። እንደዚህ የመሆን ፍላጎት ማለት ማየት እፈልጋለሁ እንጂ የመሆን ፍላጎት የለኝም። ሞር ደግሞ እንደዚህ ሲሆን በጣም ይናደዳሉ። ለዛ ነው ማረገው እንደዚህ ሲሆን በጣም ስለምትናደዱ ማለት ነው። እና የሰው ልጅ ሲነሳ ከአንድ ነው የሚነሳው። ገንዘብ መቆጠብ ስንጀምር ከአንድ ነው አይደለ? 1 ብር ብለን ነው አይደለ? ቤት ብዙ ብር አጠራቅመን 1 ብር ትጎለናለች እኮ ለሆነ ነገር መሙያ። ስለዚህ የሰው ልጅም ሲነሳ ከአንድ ነው የሚነሳው፣ እሱንም ከቤተሰብ እሺ። ከዛ ከቤተሰብ ከዛ ራስን ለመቻል እንደሚመሯሯጥ ከዛ ራስን መቻል ከዛ ማሳየት። ሰሩና ሳዩ እድሜ ልካችሁን የሰውን እንትን የሆነ እናንተ እዛው ላይ ያንን ፎቶ እያያችሁ ነው እዛው ላይ ማለት ነው። ግን እኔ ደግሞ የለሁም። ያ ድሮ እናንተ ናችሁ የምታስታውሱት፣ እኔ አላስታውሰውም። የማስታውሳቸው ነገሮች ምን እንደሆኑ ታውቃላችሁ? የሚጠቅሙኝን ነገሮች ነው እንጂ ያንን ከለር ፊቴን አቋሜን አይደለም። አሁን ራሱ እዚህ ፊታችሁ እያለሁኝ ሙሉ ግሽልጥልጥ ብዬ ከሰው አካል ልወጣ እችላለሁ። የሰው ልጅ የምመካውም ምኮራውም በእናቴ በድንግል ማርያም ብቻ ነው እና በፈጣሪ ብቻ ነው እንጂ በሙሉ አካሌ ራሱ አልኮራም ነኝ። እሺ በሙሉ አካሌ እንደዚህ ሁሉ አልኮራም። ምኮራው በዚህ በፈጣሪ ባንድዬ በፈጠረም ብቻ ማለት ነው። ስለዚህ ለማሸማቀቅ እኔን አይደለም በዙሪያችሁ ያለን ሰው ለማሸማቀቅ አትሞክሩ። ብትችሉ ራሳችሁን ለማሳደግ ብትችሉ ያ ሰው የወጣበትን መሰላል እናንተም ለመጠቀም መሞከር ነው። ከዛ አልፎ ተርፎ ግን ሰውን አሸማቅቃለሁ ማለት ያን ሰው ብርታት እየሰጣችሁት የምትሄዱት። ራሴን ባየው ቁጥር አሁን ራሱ ይቀረኛል። ስለዚህ ከአሁን በኋላ ደግሞ እኔ ጌመር ነኝ። ወደ ጌማችን እንቀጠቅጣለን። ዩቱባችን እያደገ ነው። ዩቱብ መስራት ሲጀምር ማደግ ሲጀምር ከወሎ ምድር ላይ ዩቱበር ሆኜ እወጣለሁ ከድንግል ማርያም ጋር ማለት ነው። ከመቤታችን ጋር ከወሎ ምድር ዩቱበር ሆኜ እወጣለሁ። አራተነት ፋክቱ ይሄ ነው። እንግዲህ ማድረግ አይቻልም። ለዛ ደግሞ ራሴን ዝግጁ ማድረግ አለብኝ። ምንም ነገር ሊመጣ ስለሚችል ምንም ነገር ይመጣል። ምንም ያልሰራሁትን ሰራች፣ ያልተፈጠረውን ተፈጠረ፣ ተሰበረ አይደለም ወደቀ፣ ተሰበረ፣ ተሰብሮተኛ ሞተ ነው የኛ ሰው። ስለዚህ እኔ እኖራለሁ፣ እናንተ ታወራላችሁ ከልጆቼ ጋር። እግዚአብሔር ይመስገን ምንም ኖሮኝ አይደለም፣ ምንም ማድረግ አይደለም። ነፍ የሰው ፍቅር አለኝ እቤቴ ድረስ እየመጡ እናቴ ተሞት በጣም እና ብትችሉ ሜሪ ሀብታሙ እንዲህ ነበረች ብላችሁ የምትለጥፉ ሰዎች 4-5 አድርጉት። ኮሜንታችሁ ሲጠራቀም እንትን ቪዲዮ የቫይራል እየወጣ ነው። ማርያምን አይተዋል። አንድ ኮሜንት ላይ ስንት እንደሚጻፍ ታውቃለህ? 30 ኮሜንት ይመለሳል። በዛ ሰዓት ኮሜንቱ እየበዛ ነው የሚሄደው። እኔ የኮሜንቱን ብዛት እንጂ የማየው ኮሜንቱ ገብቼ አላነበውም። አንድ ኮሜንት እኮ ገብቼ ቼክ አላደረግም። እናቴ ትሙት ግን ደግሞ እየበዛልኝ ይላል። ድምፅሽን አስተካክለሽ ንገራቸው። ገባችሁ? ቆይ ላንሰው፣ ድምፅሽን ላንሰው። ቆይ እና ማዳም ቅመም ያላችሁ በሰው ሀገር ላይ ያላችሁ ልጆች መጀመሪያ ኮንፊደንስ፣ ሁለተኛ ነገር ደግሞ ምንም ነገር ይንጣበቅ። እከሌ እኮ እንደዚህ ነበረች፣ እከሌ እኮ እንደዚህ ናት፣ አይመለከታችሁም። እናንተ ናችሁ ራሳችሁን ያዛችሁ ነው መሄድ ያለባችሁ። ስለዚህ እኔ ኮሜንት ላይ ብትችሉ የኔ ልጆች ራሱ የነሱ ፎቶ እያነሳችሁ ለጥፉት። ከዛ ላይ ወይ ነበረች እንዴ አይደለችም እኮ
እኮ አረቺ ናት አይደለችም እንደዚህ ነው ትገጥማላችሁ አይደለ? ኮሜንቱ ይበዛል ማሮቼ እና ጥሩ እንትን ነው አይዲያ ነውና እኔ ራሱ በሌላ አካውንት አስቀምጫለሁ። እኔ እጀምራለሁ። በቃች ፎቶ እናስቀምጣለንና የኔ ልጆች ደግሞ እየገባቸው ኮሜንት ላይ ባሉ በማሪያው ማስቀመጥ የሚከብደው ድሮማ መዳም ነኝ አሁን ማመዳ ያው ነው የሚሆነው። ይሄ እኮ ነው እግዚአብሔር የሚያመሰግን የለም። ምንም ኑሮኝ አይደለም እኔ ፈጣሪን የማመሰግነው፣ ግን እችላለሁ። ሴትነቴን ሊበክረኝ አይችልም። መጥፎ በመጥፎ ለመጣ ሰው ማንም ይሁን ወንድ ይሁን የጾታ ልዩነት የለኝም። ሰውን እስከ ጥግ ድረስ አከብራለሁ። በጣም እፈራለሁ። በጣም ማለት ነው። ከመጣብኝ ግን የሚያቀኝ ሰው ያቀኛል። እና ደግሞ አንድ ነገር ልንገራችሁ፣ አንድ ምስጢር ልንገራችሁ። እዚህ ጋር ማለት ነው ቅብጥ ነው የምለው አይደለ? እንደዚህ ከዛሬ ዓመት በፊት ሪከርድ ግቡና እስኪ ከዛሬ ዓመት በፊት ሪከርድ አልስቅም። ጥርሴን ራሱ አልገልጥም የነበረው አልስቅም ራሱ። የኔ ደስታ የመጣ አሁን ነው። ጠላት ሲኖረኝ እንዲህ ለማን አባቱ ነው የምኮፋተረው? ለማን ነው ማለት ጀመርኩ እንጂ ማለት ነው ጥርሴ አይገለጥም የነበረው። ቪዲዮን ከስር ገብታችሁ ይሁት እና ደግሞ ሪከርድ ብላችሁ ገብታችሁ ድሮ ቪዲዮ ሪከርድ ላይ አልስቅም። በጣም ቁጡ ሰው ማልቀርብ ጓደኛ የሌለኝ የሴት ጓደኛ ጭራሽ የሌለኝ ምንም ነገር የሌለኝ በዙሪያ ሰው የሌለኝ እናት አባት ቢኖረኝም እንኳን ታላቅ እህት ወንድም የሌለኝ ሰው በተናገረ ቁጥር አንድ ቀን እንኳን ባወጥቶኝ የማያውቀው ላይቭ ላይ ነው እኔ ወጥቼ ያለቀሱት። እናቴ ትሙት የምሬን ነው። አንድ ቀን ስቄ አላውቅም። ባህሌን አስተዋውቃለሁ። ማንንም ሰው አላወራም፣ ማንንም ሰው አላናግርም። ሴትም ጓደኛ የለኝም። እንደዚህ ነበርኩኝ። ላይክ ፋሚሊ ማፍራት ስጀምር የኔ የሚመጡት ፋሚሊዎች እኔን ለመቀየር ነው የሚመጡት። ገባችሁ? ዋው አሁን አልበለም። እኔ ግን ነገር እያወራሁ እኔ ጋር የሚመጡ ፋሚሊዎች በሙሉ እኔን ለመቀየር እንደዚህ ብትሆን እኮ እንደዚህ ይሆናሉ። ከዛ ደግሞ የሆነ ነገር ሳይ ማለት ነው ይሄን በሆነማ እነሱ ይሰማቸዋል ማለት ነው። እንደዚህ በሆነማ ማለት ጀመርኩኝ። አያችሁ አይደለ? ሰው ነው እኔ ላይ ተጽዕኖ ፈጥሮ እንደዚህ የሆንኩት እንጂ መናገር ሁሉ እኮ አልችልም። ማርያምን እንደዛ ነበርኩ እኮ። በጣም እቆጣለሁ፣ በጣም እልከኛ ነኝ ምናምን ነገር በቃ። አሁንም ቢሆን ተደብቆ ነው በቃ ያ ነገር። የሆነ ሰዓት ላይ ቁም ነገር ወሬ እያወራሁ እያለ ግንፍል ይላል ይመጣል። ከዛ አረ ምን ሆነሽ ነው ተቀያየርሽ ምናምን ይሉኛል እነሱ ራሱ። በቃ የሆነ ሰዓት ላይ መቆጣጠር አልችልም ይመጣል። ያን ነገር ለመደበቅ ሞክር ሴት ነኝ። ስለዚህ የሆነ ነገር ለማግኘት ዝቅ ማለት አለባችሁ ያልኳችሁ ለዛ ነው። ባለፈው የሆነ ደረጃ እስከምደርስ ድረስ መውረድ ያለብኝ ድረስ ወርዳለሁ፣ እንኳንም አልወርደውም ማለት ነው። ስለዚህ እወዳችኋለሁ። የሰው ነገር ያሸማቃችሁ። ነገም ዛሬም ከነገ ወዲያም እማምነው ማንን ነው? የሰው ልጅ አይደለም። እና ደግሞ እዚህ ጋር ስለተንጫጫልኝ አይደለም። ነገ ለ15 ቀን ብጠፋ እስከ 5 ቀን ይጮህልኛል። ከዛ ከ10 ቀን በኋላ የምረሳ ሰው ነኝ። ስለዚህ እንደዛ ነው። ወዳችኋለሁ። በጣም ነው የምወዳችሁ፣ በጣም ነው የማከብራችሁ። ይሄ እናንተ ተጽዕኖ ነው። ሲቀጥል ደግሞ መልስ አትስጡ። ለምንም አይነት ኮሜንት መልስ አትስጡ። መሆን የማይችል ሰው ነው እና ማብራራት የማይጠበቅብኝም ካሁን በኋላ ለምንም ነገር አላብራራም። ጌመር ነኝ። ኮሜንት አላነብም። ፕሮሚስ እየገባሁላችሁ ለልጆቼ ማለት ነው። ኮሜንት አላነብም። ጥሩ ኮሜንት ከሆነ አነባለሁ። መሳተፍ ያለብኝ ደግሞ ሳልነግራችሁ ባለፈው ሀዘር አንድ ፍየል በአዳኞቹ ስም ለተራባ አበላለሁ አርጄ ብሎ አልነበረ ብሎ እዚሁ ላይቭ ላይ ነው ያሏችሁ። እሱን አላሳየውም በድምፅ እና መቼ ይሁን እያለኝ ነው ጌታን እየደወለ ማርያምን። በውጭ ነው ያላችሁት።
እና በእናንተ ስም በቃ አዳኞቹ ብላችሁ ልባችሁ ያመነበት ነይ ብላችሁ ያመናችሁበት በሞላ በእናንተ ስም ነው የሚሆነው። እና እስኪ ስቶሪ ባረግ እንጂ የሆነ ማሳየት አልፈልግም፣ ግን የተደረገ ነገር እንትን አይልም። ግን ቢሆንም ደግሞ ግዴታ ማየት ስላለባቸው ለእናንተ የተሰራውን ስራ አሳያቸዋለሁ። በቃ ቪዲዮ ምናምን አይደለም፣ ላይቭ ላይ ጾም ሳይገባ መቼ ነው ጾም ይገባ? መቼ ይሁን? ከጾም በኋላ ይሁን? ከጾም በኋላ ጾም ሲፈታ እናድርገው። አይ እኔ በነገራችሁ ላይ የሆነ ነገር ብሰራ እንኳ ብዙ ነገር እናንተ ጋር መስራት እፈልጋለሁ። ብዙ ነገር ስማችሁ በአንድ የሚጠራው ለምን እንደሆነ ታውቃላችሁ? የሆነ ነገር ላይ ስብስብ ብለን አሻራ መጣል እንችላለን። እና ውጭ ላይ ዝም ብሎ ለሚተኛ ለሚበርደው ሰው ራሱ ኬንዳ ብንወጥር ለኛ በጣም በጣም ለምንም ለማይተክር ለምንም ለማታገኙበት ነገር ዋጋ ከምትከፍሉ ዋጋ የምትከፍሉበት ቦታ ላይ ቢቀመጥ በጣም ደስተኛ ነኝ። ለልደትሽ የልደቴ ይሁን 2 ወር እኮ ወር ከምናምን እኮ ይቀረዋል። እና በአዳኞች ስም ይደረጋል። ከዚህም በኋላ የምፈልገው ይሄን ነው። እኔ ባደኩ ቁጥር ፈጣሪ ማመስገን ያለብኝ አመሰግናለሁ ፈጣሪን። እና እንደዛ እናደርጋለን። እሺ። እና ደግሞ ቀን ቁርጥ አድርገን የዛን ቀን እናርዳለን ማለት ነው። ለልደትሽ የልደት አይረቅም። ላይቭ ስትገቢ በደንብ ጌም ተጫዋች። እሺ እጫወታለሁ ካሁን በኋላ። እንትን አለኝ እኮ ማሮች ሳታረኝ ፀጉሩን ሳረ እንደዚህ ስሰራ ከስር ደግሞ ቀሚስ ምናምን ስለብስ ሸም የሚባለው ነገር እንግዲህ እኔ ሸመኛ አይደለሁም። በጣም በጣም ሲበዛ እንትን እና መሸማቀቅ ጀመርኩ። ጌታ አፍራለሁ ስቀጣ ጌታ መሸማቀቅ ጀመርኩኝና ይሄ ሲወጣ ደግሞ ኖርማል ወደፊት ነው የምመለሰው። ጌታ እና አዎ እስከምለምለው ነው፣ እስከምለምለው ድረስ ነው። ሁሌም ደበሽ እሺ እገባለሁ፣ ላይቭ እገባለሁ። ግን ይቅርታ አድርጉልኝና ፀጉር አላረግም። ፀጉር እንኳን ጥሩ አይደለም። እኔ ማርያምን ልጆች ናቸው በውስጥ እየተጫኑኝ እነሱም ሆዮ መነቦችም እስከሚያድግ እያሉኝ ነው እንጂ የሰው ጫና ነው እንጂ እኔ ፍላጎት የለኝም። ከድሮ ጀምሮ ከራሴ ውጪ በምንም ነገር መዋብ አልፈልግም። እግዚአብሔር የሰጠኝ ነገር ፈጣሪ የሰጠኝን ነገር ንጹህ አድርጎ ቢሰጠኝ ምንም ያልተነካካ ነገር ጥሩ ነውና እንደዚህ አይነት ነገር ደግሞ ለዛ ነው ላይ ያምርብሻል። እኔ ይሄንን አድርጌ ስወጣ ቦቼ ሴቱ እኮ ውጭ እንኳን ሲወጣ ሜካፕ ሳይጠቀም አይወጣም አለኝ። ፊቱን ሳይቀባ እንኳን አይወጣም አለኝ። እንኳን ፀጉርሽን መሰራት ጌታ እኛ ወደነዋል። እውነቱን ነው። ዛሬ ለብሼ የሰራሁትን ቪዲዮ ልብሱን አያችሁት? ከሐረር ነው የገዛሁት። እንዴት እንደሚያምሩ ሁለቱም ባንድ ተሰቅለው አይቻቸው አያምሩ? ስለብሳቸው ደግሞ ልክክ
ወደነዋል ፍሬም። እሺ በጣም ነው የሚያምረው ልብሱ። ነገ ደግሞ በጎንደር ልብስ እሰራላችኋለሁ ውጭ ወጥቼ በካሜራማን። ዛሬ እኮ ፊት ለፊት እንደዚህ ሳውዲ ሆኜ እንደምቀርጸው ነው የቀረጽኩት ራሴ በካሜራማን። ነገ ከተመቸኝ በጎንደር ልብስ የጎንደር መጥቶልኛል፣ የወሎ መጥቶልኛል። የወሎ እንደውም ለየት ያለው ሽርጡ የጎጃም፣ የጎንደር፣ የወሎ፣ የቦረና 2 ቀሚስ፣ የንቧ ቀሚስ የቦረናው አለ ማሬ እሰራልሻለሁ። ቢሉ እንዴት እንደሚያምር በስመ አብ ወልድ። የቦረናው ቀሚስ ይሄ ቀይ ባለ ቀዩ እንትን ጥለት ማለት ነው። እያንዳንዳችሁን ቪዲዮ እየሰራው ሜንሽን አደርጋችኋለሁ ከስር። እሺ ቪዲዮ በቀሚስ ሰራና ሜንሽን አደርጋችኋለሁ። እና የንቧ ነው የቦረና ቀሚስ መጥቷል። የንቧ ወንድሜ ወይ ያጋጥማል እና ደግሞ ባሪፍ ስራው ይጠብቁኝ። ጌታ የሆነ ነገር አስቤያለሁ። ስማኝማ